ሰላም እንደናችሁ ውድ ሰልጣኞች ይሄ የቴሌቪዥን ጥገና የመጀመሪያ ክፍል ነው። እዚህ ክፍል ላይ እስከ ወሩ መጨረሻ የምናያቸው ነገሮችን አጠር አድርጌ አስረዳችኋለሁ። የመጀመሪያው ምንድነው ACDC ምንድነው የሚለውን እናያለን። ሁለተኛ ደረጃ ደግሞ ሬዚስታንስ፣ ከረንት፣ ቮልቴጅ ምንድናቸው የሚለውን እናያለን። በሶስተኛ ደረጃ እያንዳንዱ SMD እና THT ኮምፖነንት የሚባሉት ምንድናቸው የሚለውን እያንዳንዷን ጥቃቅን ኮምፖነንት ሳይቀር እየዘረዘርን ጥቅምና ባህሪያቸውን እናያለን። አራተኛ ላይ ደግሞ የምናየው እነዛን በመልቲሜትር እንዴት እንፈትሻለን የሚለውን ነው። በአምስተኛ ደረጃ የምናየው ደግሞ እያንዳንዱ የLED LCD TV ክፍሎች ምን ምን ናቸው የሚሉ ነገሮችን እናያለን ማለት ነው። እሱን ካየም በኋላ ደግሞ LED LCD ቴሌቪዥን ምን ምን ብልሽት ያጋጥመዋል የሚለውን ትራብል ሹቲንግ እያንዳንዱን ችግር እያነሳን እንዴት እንደምትጠግኑ አሳያችኋለሁ ማለት ነው። ስለዚህ እሱን እንዴት እንደምትጠግኑ ካያችሁ በኋላ ይሄ ክላስ ያልቃል ማለት ነው። ስለዚህ የአንድ ወር ፕሮግራማችን ይሄን ይመስላል። ቀጥታ ማረጋው እንግዲህ ምንድነው ከACDC ቮልቴጅ እጀምራለሁ ማለት ነው። ስለዚህ ኤሌክትሪሲቲ በሁለት እንከፍላቸዋለን፣ AC እና DC በማለት ነው። AC ኦልተርኔቲቭ ከረንት ሲሆን DC ደግሞ ዳይሬክት ከረንት እንለዋለን። ኦልተርኔቲቭ ከረንት ቀጥታ ቤታችን የምናገኘው ከሶኬታችን ወይ ደግሞ ከኤልፓ የሚለቀቅልን ፓወር ኦልተርኔቲቭ ከረንት ሲባል፣ በዳዮድ እና በሌሎች ኮምፖነንቶች ወደፊት የምናየው ሲሆን በእነሱ ኮንቨርት የሆነው ደግሞ የተቀየረው ቮልቴጅ ደግሞ DC ቮልቴጅ ይባላል ማለት ነው። ስለዚህ ለምሳሌ አንድ ላፕቶፕ እና አንድን ስልክ ብንወስድ ይሄ ላፕቶፕ እና ስልክ የግድ DC ነው የሚጠቀሙት ማለት ነው። ስለዚህ DC ለመጠቀም ምን እናደርጋለን ማለት ነው? ቻርጀር እንጠቀማለን። ያ ቻርጀር ጥቅሙ ምንድነው? 220 ስታንዳርድ ቮልቴጅ በኢትዮጵያ እና በውጮች ደግሞ 110 ቮልቴጅ AC የሚለቀቀውን ኮንቨርት አድርጎ ለላፕቶፕ እና ስልካችን 5 እና 19 ቮልት ይሰጥልናል ማለት ነው። ስለዚህ ያ DC ከረንት ይባላል። ልክ እንደምታዩት ደግሞ ከኃይል ማመንጫ ወይ ደግሞ ከኤልፓ የሚለቀቅልን ፓወር ደግሞ AC ይባላል ማለት ነው። ስለዚህ የAC እና የDC ልዩነት ይሄን ይመስላል ማለት ነው። አንድ ቴክኒሽያን የግድ እነዚህን ማወቅ አለበት። ስለዚህ ይሄን ካወቃችሁ በቀጣይ ደግሞ የምናየው ቮልቴጅ፣ ከረንት እና ሬዚስታንስ ምንድነው የሚለው ነው። እንግዲህ ቮልቴጅ ግፊቱ ነው። ቮልቴጅ በዚህ በዋተር ታንክ ሳስረዳችሁ ግፊቱ ቮልቴጅ ይባላል። እንዲሁም ደግሞ የሚንቀሳቀሰው ፍሎ ደግሞ ከረንት ይባላል ማለት ነው። ከረንት ይባላል። ነገር ግን ደግሞ ያንን ፍሎ የሚቀንስልን ሬዲዩስ የሚያደርግልን ደግሞ ልክ እዚህ ውሃ ቱቦ ላይ እንደምታዩት የሚቀንስልን ደግሞ ሬዚስታንስ ይባላል ማለት ነው። ሬዚስታንስ ይባላል። ስለዚህ የኢትዮጵያ ስታንዳርድ ቮልቴጁ 220 AC ይሰጠናል ማለት ነው። 220 AC ይሰጠንና እኛ ወደ ፈለግነው ኮንቨርት አድርገን 5 ቮልት ከሆነ 5 ቮልት፣ 19 ከሆነ 19 ቮልት፣ 24 ከሆነ 24 ቮልት ቀናንሰን እንጠቀማለን ማለት ነው። ስለዚህ ሬዚስታንሱ በጨመረ ቁጥር ከረንቱ ይቀንሳል። ከረንቱ በቀነሰ ቁጥር ደግሞ ሬዚስታንሱ ይጨምራል ማለት ነው። ሃይ ሬዚስታንስ ከሆነ ሎው ከረንት ይኖረዋል፣ ሎው ሬዚስታንስ ከሆነ ደግሞ ሃይ ከረንት ይኖረዋል ማለት ነው። ሌላው እንግዲህ ኤሲን ቀጥታ የሚጠቀሙ ማሽኖች አሉ። እንዲሁም ደግሞ ኮንቨርት ተደርገው ዲሲን የሚጠቀሙ ማሽኖች አሉ። ከነዛ ውስጥ እንግዲህ አንዱ ኤሲን ቀጥታ ከሚጠቀሙ ማሽኖች አንዱ ላውንደሪ ማሽን፣ ፍሪጅ እንዲሁም ደግሞ እነዚህ ቦይለር ነገሮች ቀጥታ ኤሲን ይጠቀማሉ ማለት ነው። እንዲሁም ደግሞ ቴሌቪዥን፣ ሪሲቨር፣ ላፕቶፕ፣ ስልክ ሆኖ ደግሞ ኮንቨርት የሆነውን ይጠቀማሉ ማለት ነው። አሁን እንግዲህ ሌላው የምናየው ነገር ምንድነው? እያንዳንዱን እቃ እያንዳንዱን ኮምፖነንት በዝርዝር ጥቅሙንና ባህሪውን እየዘረዘርን እናያለን ማለት ነው። እዚህ ጋር የምታዩት ቦርድ እንግዲህ
አብዛኛው እቃዎቹ ቲኤችቲ ናቸው። ቲኤችቲ ኮምፖነንት የምንላቸው የትኞቹን ነው፣ ኤስኤምዲ ኮምፖነንት የምንላቸው የትኞቹን ነው የሚለውን እንደዚህ ጎን ለጎን እያደረግን እናያለን ማለት ነው። ስለዚህ ቲኤችቲ የምንላቸው እነዚህ ትልልቆቹን ቲኤችቲ እንላቸዋለን። ተለጣፊዎቹን ደግሞ ኤስኤምዲ እንላቸዋለን ማለት ነው። ስለዚህ ሰርፌስ ማውንትድ ዲቫይስ ማለት ኤስኤምዲ ነው። ተለጣፊዎቹን ደግሞ ኤስኤምዲ እንላቸዋለን። ከሲአርቲ ቴሌቪዥን ስማርት ቲቪ ለየት የሚያደርገው ብዙ ጊዜ ኤስኤምዲ ኮምፖነንቶችን ስለሚጠቀም ነው። ስለዚህ እነዚህ ኤስኤምዲ ኮምፖነንቶች ወይም ደግሞ ስማርት ቲቪ ላይ የተካተቱ ኮምፖነንቶች ምን ምን ናቸው የሚለውን በዝርዝር ኢንዲቴይል እናያለን ማለት ነው። ስለዚህ እናንተ እያንዳንዱን ኮምፖነንት ጥቅምና ባህሪ አወቃችሁ ማለት ወይም ደግሞ ሲበላሽ ምን ያሳያል የሚለውን አወቃችሁ ማለት ሙሉ ለሙሉ ጥገናን በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ የመጀመሪያው የሚሆነው እንግዲህ ፊውዝ ነው። ይሄ ግላስ ፊውዝ ይባላል። ጥቅሙ ኦቨር ቮልቴጅን መቆጣጠር ነው ማለት ነው። ኦቨር ቮልቴጅ ሲመጣ ራሱን በርን ያደርግና ሌሎች ኮምፖነንቶችን ያድንልናል ማለት ነው። ስለዚህ ፊውዝ የሚቀጠለው በሲሪየስ ነው። ማለትም አንዷ ገመድ ጋር ነው ልክ እንደ ማብሪያ ማጥፊያ ፊውዝ የሚቀጠለው ማለት ነው። ምክንያቱም ሃይ ከረንት ሲመጣ ቀጭን ሽቦ ነች፣ እሷ ተበጥሳ ሌላው ኮምፖነንት እንዲተርፍልን ማለት ነው። እንግዲህ ፊውዝን እዚህ ጋር በምታዩት መልኩ በግላስ አይነት ታገኙታላችሁ፣ ወይም ደግሞ በሴራሚክ መልኩም ታገኙታላችሁ ማለት ነው። ስለዚህ የፊውዝ ጥቅም ሃይ ቮልቴጅ ሲመጣ ራሱን በርን አድርጉ፣ ራሱን ሳክሪፋይ አድርጉ ሌሎች ኮምፖነንቶችን ማዳን ነው ማለት ነው። ስለዚህ ፊውዝ ሲሰራ ምን ያሳየናል፣ ሲበላሽስ ምን ያሳየናል የሚለው ነው። እሱ ደግሞ ምንድነው? ፊውዝ መልቲሜትራችንን ኮንቲኒቲ ላይ አድርገን ቼክ በምናደርግበት ጊዜ ቢፕ ሳውንድ ካሰማ ይሰራል ማለት ነው። ቢፕ ሳውንድ ካላሰማ ደግሞ ተቃጥሏል ማለት ነው። ስለዚህ በፊውዝ ተራ ጃምፐር መጠቀም እንችላለን፣ ቀጭን ዋየር ማለት ነው። ወይም ደግሞ ተመሳሳይ ፊውዝ አምጠን ሪፕሌስ ማድረግ እንችላለን ማለት ነው። ስለዚህ ፊውዝን ልክ እዚህ ጋር እንደምታዩት በዚህ መልኩ በሴራሚክ መልኩም ልታገኙት ትችላላችሁ ማለት ነው። በዚህ ምስሉ ጋር እንደምታዩት ይቺ ሴራሚክ ፊውዝ ነች። ጥቅሟ ከግላሱ ፊውዝ ጋር ተመሳሳይ ነው። ሃይ ቮልቴጅ ሲመጣ ራሱን በርን አድርጎ ሌሎች ኮምፖነንቶችን እንዳይቃጠሉ ይታደግልናል ማለት ነው። ስለዚህ የፊውዝ ጥቅም ይሄን ይመስላል ማለት ነው። ሌላው ፊውዝን በስተጀርባ በኩል ስናየው እንግዲህ ልክ እንደምታዩት ሁለት እግር አለው። ዝግዛግ ምልክት ወይም ደግሞ የኤሲ ምልክት አለው ማለት ነው። ሲምቦሉ ይሄን ይመስላል ማለት ነው። እሺ፣ በሁለተኛ ደረጃ የምናየው ተርሚስተር ነው። ተርሚስተር እንግዲህ ጥቅሙ ሙቀትን ሴንስ ማድረግ ነው። ሲምቦሉ እዛች ጋር ዜድ ሆና አለው ማለት ነው። በሁለት እንከፍለዋለን። አንደኛው ኤንቲሲ ነው፣ ሁለተኛው ደግሞ ፒቲሲ ነው ማለት ነው። አንደኛው ኤንቲሲ፣ ሁለተኛው ፒቲሲ። ኔጌቲቭ ተርሚናል ኮፊሽንት እና ፖዚቲቭ ተርሚናል ኮፊሽንት በመባል ይታወቃል። ስለዚህ ብዙ ጊዜ ቴሌቪዥን ላይ የምንጠቀመው ኤንቲሲን ነው ማለት ነው። ኤንቲሲን እንጠቀማለን ማለት ነው። እንግዲህ የተርሚስተር ወይም ደግሞ የዚች